ዛሬ እዚህ የተገኘ ነው የኮረሪማ ቅመማ ቅመም ልማትን ለማስጀመር ነው እዚህ የተገኘ ነው። በዞን ደረጃ ከ2800 በላይ የኮረሪማ ችግኞችን አቅርበናል። 6 መዋቅሮች ኢኒሼቲቭን ለማስጀመር ኢኒሼቲቭን ወስደን በዞን ደረጃ በጀት መድበን አቅርበናል። ይሄን ያደረግንበት ምክንያት ምንድነው? ግብርና ላይ በግብርና ያድጎበልነይ ያጣደ ያሐራሽ ውጣት አንችነት ጎት ያሻል ቅመማ ቅመም ሱንካ ሱንኬ ለሐራሺ ባቅርቦት በዜግነት ለውጦት ቀሰድ ነገባና ታይ ውስጥ ሐዲቅ አዋን በዲባያም ደግሞ ኮረሪም መሌ ወካሽ ላይ ነው የሊቀዳት ይሽሎ 1 ኪሎ ካኖን ታድሺ ጎት ተባለን ሐላተ ተባለ አዲስ ተሸሽመቶ ብር ጎት ተባላለት ይተከባ እንካሌ ብር ያትሪክባን በቀሌት ሐደት 1 ኪሎ ደር ጎት ተባለግስ ወይም ደግሞ 13 ኪሎ ልክ ነቀይናኩ በግዝ ወሎት መታማነት እኔ 13 ኪሎ በ1600 ብታበዙ በላምበር ወሎት በቀሌት እንካሌ ደግሞ አቶ ትረኩጋን ሰኔ ምን ግዝና አለ ይሌኔ ግዝ አጥራመተናኔ አጥባዳኔ ተመምራኒ ባስታባሪ ማዋላከናኔ ለሐራሺ እና ይፈበል በቀሌት በለ ብር ረኩጋን ግዝ አቅርቦ ነው ለሐራሺ አቅርቦ ተለብነባናኔ ለወላቱም ይተመጣናል እንዲቀደ ደግሞ ቢሼ በባሎ ቀሪሶ በፍላሶ መንደር የተቀሌ እንዲቀደ በበክሽ ቀበርታኔ ታንቺ ሆነ ብሽታን ዘምንኮ አለ በሎተን አጥታንቺነ ተካኑን ካንጂነ የተቀለ ስለዚህ ሻይ ጓሮ ጀመርናል በ15 ሐራሺ ማሳ ያሽነያኒ በቀጣይ ሁሉም ከየተቀለ ፈረንክራ ከዛና ተቀሰደ ይመጣል። ይሄ እንትን ሚለው በጣም ትልቅ አዋጪ የሆነ ለተሞክሮ ያህል እዚህ የተቀለ ጓሮ ላይ ለተሞክሮ ከዚህ ፊት ቀድሞ የተጀመረ ማለት ነው የተጀመረና በክላስተር ይሄን ለማስፋት ነው። ከዚህ መነሻ ወደ ሌሎች ቀበሌዎችም ወደ ሰዳም ወደ ባሎም ሌሎች ቀበሌዎችም ጭምር ወደ ከርሶም ሌሎች ቀበሌዎች የማስፋት ስራ እንሰራለን ማለት ነው። ይሄ ከተከበለ በኋላ ያው ብዙ ሰፊ እንትን ይፈልጋል፣ ውሃ ይፈልጋል፣ ጥንቃቄ ይፈልጋል። ስለዚህ ይሄን ዛሬ ላውንች የምናደርግበት ይሄ መንደር ለሌሎች አካባቢዎች ተሞክሮ ስለሚሆን ሌሎችንም እንትን እዚህ ስለምናሳይ በጥንቃቄ የሚያዝ እንክብካቤ የሚደረግለት ጥላም ይፈልግ ከዛ ባለፈ ደግሞ የረጅም ውሃ የሚፈልግ ነው። ይሄ ዛሬ ይሄ ኮረሪማ ልማትን እዚህ ስናስጀምር በግብርና ያስቀመጥናቸው ግቦች ነበሩ። አንዱ አርሶ አደሩን ከድህነት በመውጣት የቤተሰብ ብልጽግናን ማረጋገጥ ወሳኝ ስራ ነው። ከዛ በመቀጠል በገበያ ውድ የሆኑ ሃይ ቫሊ ክሮፕስ ምንላቸው ሰብሎች በአርሶ አደር ጋር በማልማት አርሶ አደሩ ትርፍ ከምግብ ፍጆታ ያለፈ ትርፍ ምርት ለገበያ እንዲያቀርብ አንዱ አላማችን ነው። ከዛም አልፎ ደግሞ ኤክስፖርትም ይደረጋል ይታወቃል። ግብርና ላይ ደግሞ አንዱ ግባችን የኤክስፖርት ሰብል ማምረት ነው፣ ገቢ ምርትን መተካት ነው። ስለዚህ እነዚህን ግቦች የሚያሳካልን ነው። የቤተሰብ ብልጽግና ያለውን ግብ ያሳካልናል። የሽጦ ደግሞ ይበልጥ የአምራች ሆኖ ቤተሰቡን ለመደጎም ከዛ አልፎ ደግሞ ወደ ሌሎች ኢንቨስትመንቶችም ለመሻገር እድል የሚፈጥር የቅመማ ቅመም ሰብል ነውና ይሄን ዛሬ እዚህ ምስራቅ ስልጤ ወረዳ ባሎ ቀሪሶ ቀበሌ ኮላሶ መንደር በጠቀሌ ጓሮ ላይ እንጀምራለን ማለት ነው። በአጠቃላይ የ68 ከ60 በላይ ጉድጓድ አዘጋጅታለች። ይሄን ሁሉንም እንተክልላታለን። በመንደሩ ደግሞ ከ30 በላይ ኮረሪማ የደረሳች 15 አርሶ አደሮች አሉ። በእነሱ ጓሮም እንደዚሁ ይተከላል። ይሄን ኢኒሼቲቭ እዚያ እናበቃም። በ6 ወረዳዎች ስልጤን ጨምሮ ምስራቅ አዘርነት፣ ቾሪሮ እና ምዕራብ አዘርነት እና ቀበት ከተማ አስተዳደር ይሄን ኮረሪማ እንተክላለን ማለት ነው። ስለዚህ በዞን ደረጃ ቀደም እንዳነሳሁት ከ2800 በላይ ነው ያቀረብነው። ያንን ውጤታማ ለማድረግ የጋራ ርብርብ የአርሶ አደሩን የባለሙያውንና የአመራሩ ርብርብ ይፈልጋል። ይሄን ውጤታማ ለማድረግ በጋራ ርብርብ ማድረግ አለብን።